ማይክል ካሪክ ኦልትራፎርድ ከደረሰ በኋላ በዩናይትድ ቤት ውስጥ ፍጹም መሻሻል የሚታይባቸው በርከት ያሉ ተጫዋቾች በሜዳ ውስጥ እየተመለከተን እንገኛለን። የቡድን አጠቃላይ መሻሻል በደንብ እንደሚታየው ሁሉ ደግሞ ኢንዲቪጁዋል የሆነ የተጫዋቾች ብቃት ደግሞ በጣም በጣም ተሻሽሎ እየተመለከተን እንገኛለን። በዚህ ረገድ ከምናነሳቸው መካከል አንዱ የዩናይትድ የግብ ጠባቂነትን ጥያቄ ለመመለስ ወደ ኦልትራፎርድ ከመጣ በኋላ ሴኔ ላመንስ ሌላው የማይክል ካሪክ ብቻ ሳይሆን የሚቀጥሉት ረጅም ዓመታት የማንቸስተር ዩናይትድ ቁጥር አንዱ ግብ ጠባቂ ለመሆን በደንብ በሜዳ ውስጥ አስደናቂ የሚባሉ ስራዎችን እየሰራ የሚገኝ ግብ ጠባቂ ነው። ለዚህ ከሲቲ ጋር ከአርሰናል ጋር ከዛ ባለፈ ደግሞ ከፍሎሃም ጋር በነበሩ ጨዋታዎች ላይ በጣም በጣም አስደናቂ የሚባሉ አንዳንዶቹ ዩናይትድ በጨዋታው ላይ ጎል ተቆጥሮበትም ጭምር ጨዋታዎቹን እንዲጀምር የሚገደድባቸው አጋጣሚዎችን ያስመለከተን እና እነዛ ሞመንቶች ላይ ምናልባትም ዴቪድ ዴያ ከዛ ባለፈ ለረጅም ጊዜ ቡድኑን ያገለገለው እንደ ኤዲን ቫንደርሳር ያሉ ግብ ጠባቂዎች ከስንት አንዳንዴ ደግሞ አንድሬ ኦናና የሚመልሳቸው አይነት ኳሶች በጣም በአስደናቂ ሁኔታ የ23 ዓመቱ ቤልጅየም የግብ ጠባቂ ሲያመክን እየተመለከተን እንገኛለን። ከዛ የመጀመሪያ ጨዋታውን ማንቸስተር ዩናይትድ በኦክቶበር ወር ሰንደርላንድ 2-0 ካሸነፈበት ጨዋታ ጀምሮ እያደረጋቸው የሚገኙት የሜዳ ላይ ቆይታዎቹ በጣም በጣም ድንቅ ናቸው እና አንድ የውድድር ዓመቱን ለመጀመሪያ ጊዜ በኦልትራፎርድ እንደሚያሳልፍ ግብ ጠባቂ የዛን ያህል ያልተቸገረ እና ፕሪሚየር ሊጉን በቶሎ አዳፕት ማድረግ የቻለ ግብ ጠባቂም ጭምር ደግሞ ሆኖ እየተመለከት ነው እንገኛለን። ለምሳሌ አንዳንድ አጋጣሚዎች አሉት። ለምሳሌ ዳኒ ዌልቤክ ከብራይተን ጋር በነበረው የኦክቶበር ወር ጨዋታ ላይ የኬረን ዴውስበሪ ጎል ከኤቨርተን ጋር በነበሩ ጨዋታዎች ላይ ምናልባት አንዳንዶቹ አጋጣሚዎች ፍጹም የሚያስደነግጡ የነበሩ እና ነገር ግን እስካሁን ድረስ ባሉት ቆይታዎቹ ግን የዛን ያህል ሊያስወቅሰው የሚገባ አይነት ግብ ጠባቂ እንዳልሆነ እና እንዲያውም አንድ ማንቸስተር ኢቭኒንግ ላይ የሚጽፉ ጸሐፊያን ምን ብለውታል? ይህንን ግብ ጠባቂ በተመለከተ የእስካሁኑን የሜዳ ላይ ቆይታዎቹን ተመልክተው ሬት ሲሰጡት 7/10 ነበር ለዚህ ቤልጅየም የግብ ጠባቂ መስጠት የቻሉት። የምርም ደግሞ አሁን ሜዳ ላይ እየተመለከተ ነው የሚገኘው የዚህ ተጫዋች ብቃት በትክክል በጣም በጣም ጥሩ እንደሆነ የተመለከተን እንገኛለን። እሱም ምንድን ነው ሲል የነበረው በዩናይትድ ቤት ውስጥ የሚችለውን ሁሉ ለማድረግ ይሄ የብቃቱን ጣሪያ ለማሳየት እጅግ በጣም ጥሩ የሚሰራ ግብ ጠባቂ መሆኑንም ጭምር ደግሞ ሲያስመለክተን የነበረ ግብ ጠባቂ ሆኖ በዚህ ቡድን ውስጥ እያስተዋልናቸው ከሚገኙ ግብ ጠባቂዎች መካከልም ጭምር አንዱና የማይክል ካሪክ 4-2-3-1 በሚሰራበት ሰዓት ላይ የመጀመሪያውን የማንቸስተር ዩናይትድ የቢልድ አፕ ፌዝ የሚያስጀምረው ግብ ጠባቂ እሱ ነው። ያ ማለት አይታችሁ ከሆነ ማንቸስተር ዩናይትድ በተለይ በረጃጅሙ ቢልድ አፖቹ የተሳኩ መስሎ ባልተሰማባቸው አጋጣሚዎች ውስጥ በረጃጅሞች ኳሶችን ማስጀመር የሚፈልግ ግብ ጠባቂ ሆኖ በሜዳ ውስጥ እየተመለከትናቸው ካሉ ተጫዋቾች መካከል አንዱ እሱ ሆኖ እያስተዋል ነው የምንገኘው ግብ ጠባቂ ነው። ስለዚህ ቀጣይ ባሉት ቆይታዎች የዚህ ተጫዋች የሜዳ ላይ ብቃት ከዚህ ጭምር ተሻሽሎ ከምንመለከታቸው ግብ ጠባቂዎች መካከል የመሆን እድሉ በጣም በጣም በትልቁ ከሚነሱ ግንባር ቀደም ከሚባሉ ጨዋቾች መካከልም ጭምር ደግሞ በትልቁ ሊነሳ የሚገባ ጉዳይ ሆኖ እየተመለከትናቸው ከሚገኙ ጨዋቾች መካከል አንዱ ነውና የሴኔ ላመንስ የዩናይትድ ብቃት በቅርብ ጊዜ ከተመለከትናቸው ሜዳ ላይ ፐርፎርማንሶች ውስጥ ከግብ ጠባቂ አንጻር ከተመለከት ነው በጣም በጣም ጥሩ ጊዜን እያሳለፈ የሚገኝ ግብ ጠባቂ እና በተለይም ደግሞ ከማይክል ካሪክ መምጣት በኋላ የኛው ግብ ጠባቂ ሜዳ ላይ ብቃታቸው በጣም ጥሩ ከሆኑ ግብ ጠባቂዎች መካከል ጥሩ ከሆኑ ግብ ጠባቂዎች መካከልም ጭምር ደግሞ አንዱ እንዲሆን ያስቻለው ግብ ጠባቂ ሆኖ ባለፉት የጨዋታ መርሃ ግብሮች ላይ ያስተዋልናቸው ከሚገኙ ግብ ጠባቂዎች መካከል አንዱ መሆኑን እየተመለከተን እንገኛለን። ምናልባት አንዳንድ ቁጥሮች ይህንን ግብ ጠባቂ በተመለከተ መነሳት ያለባቸው ጉዳዮች ያሉ ይመስሉኛል። ምክንያቱም አንዳንዶቹ ሴቮች በጣም ጥራታቸውን የጠበቁና ዩናይትድን ቀደም ሲል እንዳልኳቸው ሁሉ በሜዳ ውስጥ ውጤት ይዞ መውጣት እንዲችልም ጭምር እያደረገው የሚገኝ ግብ ጠባቂ መሆኑን እያስተዋልነው እንገኛለን። ይሄ ለምን ያህል ጊዜ በዚህ ተጫዋች በኩል ይቆያል የሚለው ጉዳይ ምንም እንኳን ጊዜ የሚፈታው ነገር መሆን ቢችልም
ወደ ኦልትራፎርድ ከመጣበት ጊዜ ጀምሮ ምናልባት ባለፉት 18 ጨዋታዎች በቋሚነት ጀምሯል። እርግጥ ነው 25 ጎሎች ተቆጥረውበታል። 3 ክሊንሺቶች ብቻ ነው ያሉት በእስካሁኑ ቆይታ በእንግሊዝ ፕሪሚየር ሊግ። ነገር ግን እሱ ወደ ኦልትራፎርድ ከመጣ በኋላ በ18 የፕሪሚየር ሊግ ጨዋታ ላይ ጀምሯል። ያ ማለት በጣም ብዙ ደቂቃዎችን በሜዳ ውስጥ እያሳለፉ ከሚገኙ ግብ ጠባቂዎች መካከል አንዱ ነው ልንለው እንችላለን እና ስለዚህ በአጠቃላይ እስካሁን ድረስ 41 ሴቮችን አድርጓል። ይህም ማለት 62.1 በመቶ በዩናይትድ ቤት ውስጥ የሴፍ ፐርሰንቴጅ ያለው ግብ ጠባቂ ነው። እስካሁን ድረስ 25 ጎል ተቆጥሮበታል። በጣም የሚያስገርማችሁ ግን 2.09 ኳሶችን ደግሞ ጎል የመሆን እድል የነበረባቸውን አድኗል። ፔናልቲ በሁለት አጋጣሚዎች ተቆጥረውበታል። ምናልባት ቀጣዮቹ ቆይታዎቹ በጣም ድንቅ ናቸው። ለምሳሌ 298 የተሳኩ ኳሶች አሉት። 55 ኳስ የማቀበል ስኬቱ በጣም ጥሩ ከሚባሉ ጨዋቾች መካከል አንዱ ነው። በሚያስገርም መልኩ ደግሞ በተመሳሳይ 114 የሚባሉ የረጃጅም ኳሶችን ለቡና አጋሮቹ ለማቀበል ጥረት አድርጎ የተሳኩለት ግብ ጠባቂ ነው እና በአማካይ በአንድ ጨዋታ ወደ 2.28 ኳሶችን ያድናል። ያ ማለት በትንሹ እነዚህ ኳሶች 0.12ቶቹ ጎል መሆን የነበረባቸውን ኳሶች ማዳን የሚችል ግብ ጠባቂ ሆኖም ጭምር የተመለከትንለትን የሜዳ ላይ ብቃትን እያስመለከተን የሚገኝ ግብ ጠባቂ ነው። ለምሳሌ ከፉልሃም ጋር በነበረው ጨዋታ እንኳን ካስተዋልን አንዱ ልናነሳው የሚገባው በዛ ጨዋታ ላይ እንዲሁ አይነት በጣም ጥሩ የሚባሉ ሴቮችን ሲያድንም ጭምር ደግሞ የተመለከትንበት አጋጣሚ ነበር። ከአርሰናል ጋር በትልቁ ለምሳሌ የማርቲን ዙቤሜንዲ እንኳን ሲያዳነበት መንገድ በጣም ድንቅ ከሚባሉት መካከልም ጭምር አንዱ እንደነበር ያስተዋልንበት የሜዳ ላይ ብቃቱንም ጭምር የተመለከትንለት ተጫዋች ነበርና ስለዚህ እነዚህን የሜዳ ላይ እንቅስቃሴዎች በዚህ ተጫዋች በኩል ባለፉት በቅርብ ጨዋታ መርሃ ግብሮች ላይ በጣም ተሻሽለው የተመለከትናቸው ከሚገኙ ተጫዋቾች መካከል አንዱ ሆኗል። ሌላኛው ያው በብዙ ተሻሽሏል። ምናልባት ስለሱ ማውራት በጣም ሰፊ ጊዜ የሚያስፈልገን ተጫዋች ይመስለኛል ብሩኖ ፈርናንዴዥን። ራሱን ችሎ ግን በፕሮግራም ላይ ልመጣላችሁ ይዤው ልመጣ የሚገባ ተጫዋች ነው የሚሆነው። ብሩኖ ፈርናንዴዥ በጣም ጥራታቸውን የጠበቁ ኳሶችን እያቀበለ የሚገኝ ተጫዋች መሆኑን እያስተዋልን ነው። ኳስ ከማቀበል ባሻገር የብሩኖ ፈርናንዴዥን አንዳንዴ የሜዳ ላይ ብቃቶች ቁጥሮችም ጭምር ዲፋይን የማያደርጉት ነው። 12 ለግብ የሚሆኑ ኳሶችን እንግዲህ በ2025/26 የውድድር ዘመን አቀብሏል። ይሄ ቁጥር ከሱ ጋር በፍጹም ሊነጻጸር የሚገባ ተጫዋች እንደሌላ ያስመለክተናል። በእንግሊዝ ፕሪሚየር ሊግ ካሉት ተጫዋቾች እንደነ ራያን ቸርኪ፣ ጃክ ግሪሊሽ፣ ግራኒት ዣካ፣ ሙሐመድ ኩዱስ፣ ሞርጋን ሮጀርስ፣ ኤርሊንግ ብራውት ሃላንድ፣ ሞሐመድ ሳላም ጭምር የተሻለ ቁጥር ስታቲስቲክስ ያለው ተጫዋች ነው። አሁን የብሩኖ ፈርናንዴዥ የሜዳ ላይ ብቃት ፍጹም ተለይቷል እና ራሱን ችሎ ፕሮግራም ሊሰራለት የሚገባት ተጫዋች መሆኑን ደግሞ እየተመለከትንለት እንገኛለን። ነገር ግን በማይክል ካሪክ ስር ሌላው ተሻሽለዋል ብቻ ሳይሆን በቡድን ውስጥ የተመለከትናቸው ከሚገኙ ተጫዋቾች መካከል ብዙ የመጫወችን ጊዜ እያገኘ የሚገኝ 100% ባለፉት 3 መርሃ ግብሮችም ጭምር ደግሞ በቡድን ውስጥ የተመለከትናቸው ከሚገኙ ተጫዋቾች መካከል አንዱ በመሆን በዚህ ስኳድ ውስጥ እየተመለከትነው የሚገኘው የ20 ዓመቱ የዩናይትድ የአማካይ ስፍራ ተጫዋች የሆነ ኮቢ ሜኖ በዩናይትድ ቤት ውስጥ አሁን ስለ ረጅም ጊዜ የኮንትራት ጥያቄ የሚወራለት አይነት ተጫዋች ይመስላል። ለምሳሌ ከፉልሃም ጋር ሙሉ 90 ደቂቃ ጨርሰዋል። ከአርሰናል ጋር ሙሉ 90 ደቂቃ፣ ከሲቲ ጋር ሙሉ 90 ደቂቃ። በእነዚህ ቆይታዎች ከአርሰናል ጋር አሲስት አድርጓል። በተመሳሳይ ደግሞ የመጨረሻዎቹ መርሃ ግብሮች እንደምታስታውሳቸው ከብራይተን ጋር 62 ደቂቃ፣ ከበርንሌ ጋር 16 ደቂቃ፣ ከበርንሞዝ 29 ደቂቃ፣ ከወልቭስ 12 ደቂቃዎችን ብቻ ነበር እና አንዳንዶቹ ቁጥሮች ያስደነግጣሉም። ለምሳሌ በክሪስታል ፓላስ ቡድኑ 2-1 በሆነ ውጤት ክሪስታል ፓላስን ሲያሸንፍ 1 ደቂቃ ብቻ ነበር ለመጫወቻ ጊዜ የተሰጠውና አሁን በዚህኛው የአሰልጣኝ ሩበን አሞሪም ቡድን ስር ኮቢ ሜኖን እየተመለከት ነው ባለው ቆይታ ባለፉት 3 ጨዋታዎች በቋሚነት ጀምሯል። 1 አሲስት አለው ወይንም ደግሞ 498 ደቂቃዎችን ብቻ ነው እስካሁን ድረስ በሜዳ ውስጥ ግልጋሎት ሲሰጥ እየተመለከት ነው የሚገኘው። ኮቢ ግን በጣም ጥራቱን የጠበቀ የአማካይ ስፍራ ተጫዋች መሆኑንም ጭምር ደግሞ የሚያስመለከትባቸው ከፊቱ
በጣም ብዙ ተስፋ የሚጣለባቸው የጨዋታ መርሃ ግብሮችን እንደሚያከናወንም ጭምር የሚጠበቅበት ተጫዋች መሆኑን እያስተዋልን እንገኛለን። በተለይ የዲፌንሲቭ ሚድፊልደርን ቦታ ላይም በተመለከተ ከካዝሜሮ ጋር በጣም የተሻለ ጥምረትን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ሆኖ የተመለከት ነው እና ሌላ በጣም መሻሻልም ከሚታይባቸው የዩናይትድ ተጫዋቾች መካከል በማይክል ካሪክ ስር አንዱ ምሱ ሆኖ እየተመለከት ነው እንገኛለን። ሌላኛው ተጫዋች ካዝሜሮ ነው። እኔ በተለይ ቡድኑን ለመልቀቅ ይፋ ካደረገ በኋላ ይሄ የ33 ዓመቱ ሜትር ከ85 ሳንቲሜትር የሚረዝመው እድሜው በጣም እየገፋ የሚገኘው የብራዚል እንዲሁም ደግሞ የማንቸስተር ዩናይትድ የቅርብ ጨዋታዎች በጣም ቁልፍ የሚባለው ተጫዋች በጣም አስደናቂ ጊዜን እያሳለፈ ይገኛል። በዩናይትድ በ2025/26 የውድድር ዓመት 5 ጎሎች አሉት። 3.83 ነበር ጎል መሆን የነበረባቸው። ከዛ ባለፈ 32 ሙከራዎችን አድርጓል። ከነዛ 8ቱ ኢላማቸውን የጠበቁ ናቸው። 12 ኳሶችን በጭንቅላቱ ሙከራ አድርጓል። ካለፉት 22 ጨዋታዎች በ21ዱ በቋሚነት ጀምሯል። 2 አሲስት አድርጓል። 5 ጎሎችን ደግሞ አስቆጥሯል። ካዝሜሮ ግን ባለፉት የሲቲ የአርሰናል እንዲሁም ደግሞ የፉልሃም ጨዋታ ላይ እጅግ በጣም የሚደነቅ የሜዳ ላይ ፐርፎርማንስን እያስመለከተን የሚገኝ የአማካይ ስፍራ ተጫዋች መሆኑን የተመለከትን ነው። በጣም ብዙዎች የሚያደንቁለት የካዝሜሮን የሜዳ ላይ ፐርፎርማንስ ደግሞ በተለይ ከፉልሃም ጋር በነበረው ጨዋታ ላይ ማቲያስ ኩኛ ላስቆጠራት የሁለተኛዋ ጎል በምን አይነት እይታ ነበር ኳሱን ሲያቀብል የተመለከት ነው። ብዙሃኑ የእግር ኳስ ቤተሰቦች ካዝሜሮን የሜዳ ላይ እንቅስቃሴ በጣም እንዲያደንቁትም ጭምር ደግሞ የሚያስችል እና አንዳንዶች እንደሚሉትም ካዝሜሮ በተለይም ከዚህ ቀደም በነበረው የሜዳ ላይ ቆይታው እንዲህ አይነት በጣም ጥራታቸውን የጠበቁ ኳሶችን የሚሰጥ የአማካይ ስፍራ ተጫዋች ነበር ውላ እንዲባል ያስቻለ ተጫዋች ነበር እና እንዲሁም እንደሚሉት በዚህ ሳምንት ከተመለከትናቸው የሳምንቱ ምርጥ ተጫዋቾች መካከል በቀዳሚነት መመረጥ የሚገባውም ተጫዋች ነው የሚል ሀሳቦች ተነሱለት የሚገኝ በጣም አስደናቂ ጊዜን እያሳለፈ የሚገኝ ተጫዋች መሆኑን እየተመለከት ነው እንገኛለን እና የዚህ ተጫዋች በማንቸስተር ዩናይትድ ቤት ውስጥ መቆየት ምናልባትም ዩናይትድ በስካሁኑ ቆይታ ከሴት ፒሶች በጣም ጠንካራ ቡድን እንዲሆንም ጭምር ካስቻሉ ተጫዋቾች መካከል አንዱ ያደርገዋል ካዝሜሮን በተመለከተና ስለዚህ ካዝሜሮ በጣም ተሻሽሎ ፍጹም ጥራቱን የጠበቁ የሜዳ ላይ ኳሶችን ማቀበል የሚችል ደግሞ አንዳንዴም ወሳኝ በሚባሉ አጋጣሚዎች ላይ ጎሎችን የሚያስቆጠር የቡድኑን ስሜት በደንብ የተረዳ ተጫዋች መሆኑንም ጭምር የተመለከትነው ነበር እና ከዚህ ቀደም ከሀራገር እግር ኳስ አንተን ከመተው በፊት አንተ እግር ኳስን ተው የሚል ኮሜንት ሰጥቶ ነበር እና በካሪክ ስር በ3 ጨዋታዎች 1 ጎል አስቆጥሮ 1 አሲስት አድርጎ በ2 ጨዋታዎች የጨዋታዎቹ ማን ኦፍ ዘ ማች ተብሎ መውጣትም ጭምር የቻለበትን አጋጣሚ እያሳለፈ ነው የሚገኘው። ካዝሜሮ ግን በማይክል ካሪክ ስር ፍጹም ከተሻሻሉ ተጫዋቾች መካከል አንዱ ሆኖ ደግሞ እየተመለከት ነው የሚገኝ ተጫዋች ሆኖ እያስተዋል ነው እንገኛለን። ሌላኛው በዚህኛው ቡድን ውስጥ ብዙ የተሻሻሉ ተጫዋቾችን እናነሳለን። ነገር ግን የማቲያስ ኩኛም ያለፉት 2 መርሃ ግብሮች በቡድን ውስጥ በደንብ ተሻሽሎ የተመለከት ነው የሚገኝ ተጫዋች ነው። አንዱ ግን ማይክል ካሪክ እኔ በጣም ብልህነታቸውን ልናደንቅላቸው የሚገባው ተጫዋቾች ጋር የሆነ የማጉረምረም ስሜት እንዳይኖርም ጭምር ደግሞ እያደረጉ ነው የሚገኙት። ለምሳሌ ከሲቲ ጋር ማቲያስ ኩኛ ለ19 ደቂቃዎች ብቻ ነው ያጫወተው፣ አሲስት አድርጓል። ከአርሰናል ጋር ለ21 ደቂቃዎች ብቻ ነበር ያጫወተው፣ ጎል አስቆጥሯል። ከፉልሃም ጋር ለ74 ደቂቃዎች ነበር ያጫወተው፣ ጎል አስቆጥሯል። ካለፉት 3 መርሃ ግብሮቹ በ2 ጎል አስቆጥሮ በአንዱ አሲስት አድርጓል። እንደምታውቁት ደግሞ ከዛ ቀደም በነበረው ቡድን ወይም በአሰልጣኝ ሩበን አሞሪም ስር 9 ቁጥር ሆኖ ይጀምራል። የ10 ቁጥር ስፍራ ሆኖ መጀመር ይችላል። በአጠቃላይ በሁሉም ጨዋታዎች በቋሚነት የሚጀምረው ማቲያስ ኩኛን የማየት እድል እንጂ ከተጠባባቂነት የሚነሳ ተጫዋች አልነበረም። ለዚህ ነው ካለፉት 21 የእንግሊዝ ፕሪሚየር ሊግ ጨዋታዎች በ17ቱ በቋሚነት የጀመረው እና ዘንድሮ 8 ጎሎች ላይ ደርሷል። በዩናይትድ ከ6 ጎል እና 2 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ነገር ግን አሁን ላይ የተመለከት ነው የሚገኘው ተጫዋች በሜዳ ውስጥ እነዛን 6 ጎሎች ለማስቆጠር 61 ሙከራዎችን አድርጓል እና አንዳንዶቹ ሙከራዎች በፍጹም የሚያስደንቁ ይመስላሉ አይደለ? ከሳጥን ውጭ የሚሞክራቸው ለፋስት ብሬክ በጣም ምርጥ የሚባል አይነት ተጫዋች በቀኝ እግሩ ኳስ ይሞክራል፣ በግራ እግሩ ከሳጥን ውጭ ሳጥን ውስጥ ኢቭን
ሳጥን ውስጥ 34 ሙከራዎችን አድርጓል ዘንድሮ ብቻ ማለት ነው። 34 ሙከራዎችን ይህንን ስትመለከቱ ምናልባት የማቲያስ ኩኛ ቀጣዮቹ ዓመታትም ጭምር በኦልትራፎርድ ከዚህም የገነኑ ከዚህም ከፍ ያሉ የላቁ ቁጥሮች ከሚኖሯቸው የአማካይ ተጫዋቾች መካከል የመሆን እድሉ በጣም 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 ሰፊ ሆኖ ልናነሳው የሚገባ ተጫዋች ይመስለኛል። ስለዚህ በማይክል ካሪክ ስር ብሪያን ምቤሞ ለምሳሌ 9 ቁጥር ስፍራ ተሰጥቶት እዛ ቦታ ላይ ጎሎችን የሚያመርት አይነት ተጫዋች፣ ወርክሬቱ በጣም ከፍ ያለ ተጫዋች እና ደግሞ ያንን በትክክል በሜዳ ውስጥ እያሳየንም የሚገኝ ተጫዋች ነው። የሚገርመው ግን በሱ ስር ተሻሽለዋል የምንላቸው ተጫዋቾች ወይ ጎል አስቆጥረዋል ወይ ጎል አሲስት አድርገዋል፣ ለጎል የሚሆኑ ኳሶችን አሲስት አድርገዋል፣ አሊያም ቡድናቸው ላይ ጎል እንዳይቆጠርም ጭምር ደግሞ ኮንትሪቢዩት ያደረጉ ተጫዋቾችን ነው የምናነሳውና ብሪያንንም ካነሳን ከሲቲ ጋር ጎል አስቆጠረ፣ ከአርሰናል ጋር ጎል አስቆጠረ፣ ከፉልሃም ጋር ደግሞ 89 ደቂቃዎችን ደግሞ በሜዳ ውስጥ ሲያሳልፍ የተመለከት ነው የፊት መስመር ተጫዋች ሆኖ ተመለከትን። ቡድኑ እንኳን ኤክሰፕሽናሊ ባለፉት 4 ጨዋታዎች 4 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ኮንሲኪቲቭሊ ደግሞ ከተመለከታችሁት ከበርንሌ፣ ከብራይተን፣ ከማንቸስተር ሲቲ፣ ከአርሰናል፣ ከፉልሃም ጋር በነበሩ ያለፉት 6 የቡድኑ ጨዋታዎች ላይ 5 ጨዋታዎች ላይ በተከታታይ አሲስቶችን አድርጓል። 6 አሲስቶችን ማለት ነው። የእሱ ፍጹም የተለየ ነው። ቡድኑ ጋር ግን ኦቨሮል ተጫዋቾች በደንብ የሜዳ ላይ ብቃታቸውን በተመለከተ ተሻሽሎ የተመለከትናቸው የሚገኝ ተጫዋቾች በጣም የተለዩ ናቸው። ሃሪ ማጓየር ስለ ኮንትራት ማደስ እየተነሳ ነው የሚገኘው። ዲዮጎ ዳሎት በተመሳሳይ ጥራታቸውን የጠበቁ ኳሶችን እያስተዋልን ነው። ሉክ ሾ ዘንድሮ ጥያቄ የሚነሳበት የተከላካይ ተጫዋች አይደለም። በዩናይትድ የእሱን ያህል በሜዳ ውስጥ ዘንድሮ ብዙ ደቂቃዎችን የተጫወተ አንድም ተጫዋች የለም። 2094 ደቂቃዎችን ወይም ከ24 የእንግሊዝ ፕሪሚየር ሊግ ጨዋታዎች በ24ቱም ተሰልፎ መጫወት የቻለ ተጫዋች ነው እና ዩናይትድ ቤት ውስጥ በአሰልጣኝ ማይክል ካሪክ ስር አብዛኞቹ ተጫዋቾች ፍጹም በሚያስብል ደረጃ ተሻሽለው እየተመለከትናቸው የሚገኝ ተጫዋቾችን እየተመለከትን ነው። ምናልባት በግል ደረጃ እናንተ ከተመለከታቸዋቸው ተጫዋቾች የትኞቹ ተሻሸሉባቸው? ለምሳሌ በፊትም በጥራት ደረጃ ጥያቄ የማይነሳባቸው ተጫዋቾች ነበሩ አይደለ? ነገር ግን ይህ አሰልጣኝ ከመጣ በኋላ በብቃት ደረጃ የትኛው ተጫዋች ተሻሽሎባቸው አያችሁ? ሀሳባችሁ ማወቅ እፈልጋለሁ። ግን ከግብ ጠባቂ እስከ አጥቂ ድረስ ያሉ ተጫዋቾች እንዲሁም ከተጠባባቂ ወንበር ላይ የሚነሱ ተጫዋቾችም ጭምር ጥራቱን በጠበቀ የሜዳ ላይ ፐርፎርማንስ በደንብ እየተመለከትናቸው እንገኛለን ተጽዕኗቸውን እና ቀጣይ በሚያደርጓቸው መርሃ ግብሮች ደግሞ አዳዲስ ነገሮችንም ጭምር የመመልከት እድል ሊፈጥሩልን እንደሚችሉ ይጠበቃል። ዩናይትድ ግን በካሪክ ስር እነዚህን ተጫዋቾች መሻሻላቸውን እየተመለከትንበት የሚገኝ ቡድን መሆኑን አሳይቶናል።